የሰዓቱን ሰበር ዜና ይዤላችሁ ቀርብ ያለው ቻናሉን ፎሎ በማድረግ መረጃውን አብረን እንከታተል። ሰበር ዜና ትራምፕ የተኩስ አቁም እንዲደረስ ጥረት እያደረጉ ባሉበት ወቅት እስራኤል ነዋሪዎች ከሰሜን ጋዛ ለቀው እንዲወጡ አዘዘች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት ወቅት እስራኤል ፍልስጤማውያንን ከሰሜን ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛና በጀባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። እሁድ ዕለት ከቀጠር በፊት በነበሩት 24 ሰዓት ውስጥ እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው ጤና ሚኒስቴር አስታውቀዋል። በአልማዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከል 3 ህጻናት መሆናቸውን ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምምነት እንዲደረስና ታጋቾች እንዲለቀቁ ጥረት እያደረጉ መሆኑን ተናግረዋል። ስላዳመጣችሁን ከልብ አመሰግናለሁ። ቻናሉን ፎሎ እና ላይክ በማድረግ ቤተሰብ እንድትሆኑ በድጋሚ ጥሬን አቀርባለሁ። ባላችሁበት ሁሉ ሰላምና ፍቅር ይብዛላችሁ። እወዳቸዋለሁ። ቴንኪዩ